ከባህር በር መውጫና ወደብ ጋር በተያያዘ ለኤርትራ ትልቅ ትምህርት ሊሆን የሚችልን ስራ ኬንያ ሰርታለች። ለኢትዮ ኤርትራ የወቅቱ ጥረት ታላቅ ትምህርት ነው። ይህ የሆነው ከኡጋንዳ ጋር በተያያዘ ነው። ከ46 ሚሊዮን ህዝብ በላይ ያላት የምስራቅ አፍሪካዊቷ ሀገር ኡጋንዳ ልክ እንደ ኢትዮጵያ ሁሉ ከባህር በር ውጭ የሆነች ወደብ አልባ ሀገር ናት። የኢትዮጵያ የባህር ግንኙነት በቀይ ባህር እንደሆነ ሁሉ የኡጋንዳ ዓለም አቀፍ የባህር ግንኙነት ደግሞ በግዙፉ ህንድ ውቅያኖስ በኩል ነው። ያም ሆኖ ኡጋንዳ በዓለማችን ካሉት 44 ሀገራት መካከል አንዷ በመሆኗ የወደብ ጥገኝነቷ በጎረቤቶቿ በኩል ማለትም በኬንያ እና ታንዛኒያ በኩል ነው። ደቡብ ሱዳን፣ ታንዛኒያ፣ ኬንያ፣ ዲሞክራቲክ ሪፐብሊክ ኮንጎ እና ሩዋንዳ የኡጋንዳ ጎረቤት ሀገራት ናቸው። ከነዚህ የኡጋንዳ ጎረቤት ሀገራት መካከል ደቡብ ሱዳን እና ሩዋንዳ ልክ እንደ ኡጋንዳ ሁሉ ወደብ አልባ ሀገራት ናቸው። ቀሪዎቹ የባህር መውጫ ያላቸው ሀገራት ለኡጋንዳ የባህር መውጫ መንገድ የሚሆኑ አይደሉም። ኡጋንዳ ከኬንያ ውጭ በሌሎች ሀገራት የባህር በር መውጫን ለማግኘት ጥረትን ማድረግ አዋጭ አይደለም። ምክንያቱ ደግሞ በእነዚህ ሀገራት በኩል ወደ ባህር ለመውጣት መሞከር ካለው ጂኦግራፊያዊ ርቀት አንጻር ብዙም አዋጭ ሆኖ ባለመታየቱ ነው። በታንዛኒያ በኩል እየሰራ ያለ አማራጭ መስመር አለ፣ ግን ደግሞ የትራንስፖርት ዋጋው እጅግ ከፍተኛ ነው። እናም ኡጋንዳ ከባህር በር መውጫ ጋር በተያያዘ ሙሉ ትኩረቱ ያለው በኬንያ በኩል ባለው የህንድ ውቅያኖስ መውጫ ላይ ሆኖ ይታያል። ውቅያኖሶችም ሆነ ባህሮች የዓለም የጋራ ሀብት ናቸው። ሆኖም ከባህር በር ውጭ የሆኑ ሀገራት ወደ እነዚሁ ዓለም አቀፍ ባህሮችና ወደቦች ለመድረስ የግድ በእነዚሁ የውሃ አካላትና በእነሱ መካከል ያሉትን ሀገራት ግዛት ማቋረጥ ይጠበቅባቸዋል። ጥያቄው በእነዚሁ ዓለም አቀፍ የውሃ ክፍሎችና ከባህር በር ውጭ በሆኑ ሀገራት መካከል ያሉ የሌላ ሀገራትን ግዛት በምን መልኩ ማቋረጥ ይቻላል የሚለው ነው። ኡጋንዳ በህንድ ውቅያኖስ በኩል የባህር በር መውጫን ለማግኘት 500 ኪሎ ሜትር ርዝመት ያለውን የሌላ ሀገር ግዛትን ማቋረጥ ይጠበቅባታል። በሌላ አቅጣጫ ኢትዮጵያ በአሰብ አቅጣጫ ወደ ቀይ ባህር ለመውጣት 60 ኪሎ ሜትር የኤርትራን ግዛት ብቻ ማቋረጥ የሚጠበቅባት ይሆናል። ይህም የእግር ጉዞ ያህል ርቀት እንደማለት ነው። የኢትዮጵያን ከባህር በር ውጭ የመሆን ጉዳይ በእጅጉ አስገራሚ ከሚያደርጉት ምክንያቶች መካከልም ኢትዮጵያ የባህሩ ጫፍ ላይ ሆና ሳለ ከባህር በር እንዳይኖርሽ ድርሽም እንዳትይ መባሏ ነው። የሚገርመው ድርብ ዝግ የሆኑ ደብል ላንድ ሎክድ የሚባሉ ወደብን ለማግኘት አንድ ሀገር ብቻ ሳይሆን የሁለት ሀገራትን ግዛት ማቋረጥ ግድ ያላቸው ሀገራትም አሉ። ሊችተንስታይን እና ኡዝቤኪስታን የተባሉ ሀገራት ደብል ላንድ ሎክድ የሚባሉ ናቸው። ከዚህ ባለፈም ሙሉ በሙሉ በአንድ ሀገር ተከበው ከባህር በር ውጭ የሆኑና የባህር በር ግንኙነታቸውም 100% በከበባቸው ሀገር ጥገኛ የሆኑ ሀገራትም አሉ። እነዚህም ሌሶቶ፣ ሳን ማሪኖ እና ቫቲካን ናቸው። ሌሶቶ ሙሉ በሙሉ በደቡብ አፍሪካ የተከበበች ሀገር ናት። ሳን ማሪኖ እና ቫቲካን ደግሞ በጣሊያን የተከበቡ ሲሆኑ የባህር መውጫቸው ጣሊያን ናት። ከኢትዮጵያ ውጭ አብዛኞቹ ከባህር በር ውጭ ያሉ ሀገራት ከዓለም አቀፍ ባህር ያላቸው ርቀት ከፍተኛ ሆኖ ይታያል። በአብዛኛው በ100 ኪሎ ሜትሮች የሚቆጠር ሆኖ ይታያል። ያም ሆኖ የባህር በር መውጫን በተመለከተ ከተወሰኑ ጊዜያት ወዲህ ልክ እንደ ኢትዮጵያ ሁሉ ኡጋንዳም ማጉረምረም ጀመረች። በኡጋንዳ ምድር እስከ መቼ ታፈነን እንኖራለን? በህንድ ውቅያኖስ በኩል ኡጋንዳ የባህር በር መውጫ ማግኘት አለባት የሚለው ጥያቄ ጎልቶ መሰማት ጀመረ። የባህር በር መውጫ መንገዱን ማመቻቸት አለባት የተባለችው ደግሞ በህንድ ውቅያኖስ በኩል የኡጋንዳ የወደብ አገልግሎት ሰጪ የሆነችው ኬንያ ናት። ይኸው ጥያቄ በኡጋንዳ ፕሬዝዳንት ዩዌሪ ሙሴቬኒ ሲጠየቅ ኬንያ ዝምታን መረጠች። ከዚያም በኡጋንዳ በኩል ነገሩ እየገፋ ከመሄድም ባለፈ የለም የባህር በር መውጫ መንገድን ካልከፈታችሁልን በስተቀር ጦርነት ማንሳታችን አይቀርም፣ ይህንን ኬንያና ኬንያውያን አስረግጣችሁ ማወቅ አለባችሁ የሚለው ቃል ጠንከር ብሎ በኡጋንዳ መንግስት ተስተጋባ። በዚህ ወቅት ኬንያ ነቃለች። የኬንያና የኡጋንዳ ሚዲያዎችን ለጉዳዩ ትኩረት በመስጠት በሰፊው መዘገቡን ተያያዙት። ነገሩ እንዴት ነው በሚል ፕሬዝዳንቱ ዊሊያም ሩቶን ጨምሮ የኬንያ ባለስልጣናት መወያየት ጀመሩ። በዚህ መሃልም እንደ ፕሬዝዳንት ዊሊያም ሩቶ አንድ ግዙፍ የብረት ኢንቨስትመንትን ለመመረቅ ወደ ኡጋንዳ አመሩ። በአንድ መድረክ ላይም ሆነው ከኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ጋርም ታዩ። በዚህ የምረቃ ስነ ስርዓት ላይ ንግግር ያደረጉት ዊሊያም ሩቶ የኡጋንዳን ወደብ አልባነትና የባህር በር ፍላጎትን ጭምር አንስተው አንድ ጠንከር ያለ ንግግርንም አደረጉ። We are also extending the road and we are also extending the railway.
ዊሊያም ሩቶ በዚህ ንግግራቸው ሀገራቸው ኬንያ ለጎረቤቷ ኡጋንዳ የባህር በር እንደምትሰጥ ማረጋገጫን ሰጡ። ኡጋንዳ በኬንያ በኩል በነዳጅ ቧንቧ በመንገድና በባቡር ሐዲድ አማካይነት በህንድ ውቅያኖስ ላይ የባህር በር እንድታገኝ እናደርጋለን ሲሉም ተናገሩ። We believe that this region needs to move as one. በንግግሩ ታዳሚያን በኩልም ከፍ ያለ ጭብጨባ ተሰማ። ኬንያ የነዳጅ ማስተላለፊያ ቧንቧን የሚያስተዳድረውን መንግስታዊ ኩባንያ ከኡጋንዳ ጋር በጋራ ባለቤትነት ለመያዝ ፈቃደኛ መሆኗን የገለጹት ፕሬዝዳንቱ ኬንያ በቻይና እርዳታ የተዘረጋውን የባቡር ሐዲዷን በቅርቡ እስከ ካምፓላ እንደምትዘጋም ጭምር ይፋ አደረጉ። ፕሬዝዳንቱ ለኡጋንዳ ይህን ማረጋገጫ የሰጡት ፕሬዝዳንቱ ዩዌሪ ሙሴቬኒ ኡጋንዳ በኬንያ በኩል የባህር በር ካላገኘች በሁለቱ ሀገራት መካከል ጦርነት ሊቀሰቀስ ይችላል በማለት ከተናገሩ ከቀናት በኋላ ነው። እናም በኡጋንዳ በኩል የተሰማው የባህር በር መውጫ ካልሰጣችሁን ጦርነት እናነሳለን ጥያቄ በኬንያው ፕሬዝዳንት ዊሊያም ሩቶ ምን ችግር አለው ምላሽ ውጥረቱ በረደ። መረጃዎች የሚያመለክቱት ኡጋንዳ የኬንያን 500 ኪሎ ሜትር አቋርጣ በምን መልኩ የህንድ ውቅያኖስን መውጫ ልታገኝ ትችላለች የሚል ነው። ይሄው ጉዳይ ገና በሰፊው ዝርዝር በሰነድ የተደገፈ ውይይት ይደረግበታል ተብሏል። ነገሩን ወደ ኤርትራ እንመልሰው። ኢትዮጵያ ኤርትራን የጠየቀችው የ60 ኪሎ ሜትር የባህር በር መውጫ መንገድን ነው። ከኡጋንዳ በ9 እጥፍ አካባቢ ያለ ያነሰ እንደማለት ነው። ኤርትራ በአንጻሩ ምን ሲደረግ ጆሮዬ እንደዚህ አይነቱን ጥያቄ መስማት አይፈልግም በማለት ፋይሉን ከዘጋች የቆየች መሆኑን ደጋግማ ተናገረች። የኢትዮጵያና ኤርትራ እንደዚሁም የኡጋንዳ የኬንያ የሚመሳሰልበትና የሚለያይበት ታሪክና እውነታዎች አሉት። ኡጋንዳ ወደብ አልባ የሆነችው ሀገሪቱን ቅኝ ገዢዎች ሲሰሯት በዚያ መልኩ ስለሰሯት ነው። የአፍሪካን ሀገራት ካርታዎች የሰሩትና የሳሉት የአውሮፓ ቅኝ ገዢዎች ናቸው። የአውሮፓ ቅኝ ገዢዎች አፍሪካን ለቀው ከወጡ በኋላ ሁሉም በአውሮፓውያኑ የተፈጠሩት የአፍሪካ ሀገር የቅኝ ግዛት ድንበሮችንና ግዛቶችን በመቀበል ሀገር መሆናቸውን አውጀዋል። ኬንያም ኡጋንዳም የዚህ ውጤት ናቸው። ኡጋንዳ የወደብ ባለቤት የሆነችበት እንደዚሁም የባህር መውጫን ያገኘችበት የሀገርነት ታሪክ የላትም። በሌላ አቅጣጫ ኢትዮጵያ ቅኝ ያልተገዛች የባህር በር ባለቤትም የነበረች ሀገር ናት። ከዚህ ባለፈም አሁን የባህር በር መውጫን እየጠየቀች ያለችው ኡጋንዳ ከባህር በር ያላት ርቀት 500 ኪሎ ሜትር ሲሆን ኢትዮጵያ በአንጻሩ 60 ኪሎ ሜትር ብቻ ነው። ከዚህ ባለፈም ኡጋንዳና ኬንያ በታሪክ አንድ ሆነው የማያውቁት ሀገራት ሲሆኑ በአንጻሩ ኢትዮጵያና ኤርትራ ግን አንድ የነበሩ ሀገራት ናቸው። ይህ ብቻ ሳይሆን ኤርትራ እንደ ሀገር ለመቆም ከኢትዮጵያ የተነጠለችበት መንገድን በራሱ የህጋዊነት ጥያቄን ጭምር ማስነሳት ጀምሯል። ጥያቄው የወደብና የባህር በር መውጫን ብቻ ሳይሆን የኤርትራን ሀገርነት ጭምር ጥያቄ ውስጥ የሚያስገባም ሆኖ ይታያል። ኤርትራ ከኢትዮጵያ ስትነጠል ወይም ስትገነጠል ይህንን ሊያስፈጽም የሚችል ህጋዊ መንግስት በኢትዮጵያ አልነበረም የሚል መከራከሪያ አለ። በጊዜው በኢትዮጵያ ከተከሰተው የፖለቲካ ለውጥ ጋር በተያያዘም የነበረው መንግስት የሽግግር መንግስት ነው። ኃላፊነቱም በሀገር ድንበርና ግዛት ላይ እስከ መወሰን የሚዘልቅ አይደለም የሚልም ጥያቄ ነው። በዚህ ጉዳይ ኢትዮጵያ የባህር በር ማግኘት የለባትም፣ ግዛቱ የኤርትራ ነው በማለት እጅግ በሚያስገርም መልኩ ሽንጣቸውን ገትረው የተከራከሩት የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ እንደሆኑ ታሪክ ዘግቦ አስቀምጦታል። ይህ የሆነው ከ3 አስርት ዓመታት በፊት ነው። በጊዜው ወታደራዊ መንግስት ደርግ በትግራይና በኤርትራ ታጣቂዎች በመሸነፉ በኢትዮጵያ ሽግግር መንግስት ሊቋቋም በሚችልበት ዙሪያ ለንደን ላይ ምክር ተይዞ ነበር። በዚሁ የለንደን ምክር ላይ ጊዜው የኢህአዴግ ሊቀመንበር አቶ መለስ ዜናዊ፣ የኦሮሞ ነጻነት ግንባር ኦነግ ምክትል ዋና ጸሐፊ አቶ ሌንጮ ለታ እንደዚሁም የወቅቱ የህዝባዊ ግንባር ሓርነት ኤርትራ ህጋኤ ዋና ጸሐፊ አቶ ኢሳያስ አፈወርቂ ነበሩ። ከዚህም በተጨማሪ በዘመኑ የአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ምክትል ሚኒስትርና የለንደን ኮንፈረንስ ዋና አዘጋጅና አደራዳሪ ሚስተር ሄርማን ኮሄን የዚሁ ኮንፈረንስ ተሳታፊ ነበሩ። ይህ ኮንፈረንስ በኢትዮጵያ በወቅቱ ገዢ ፓርቲ ኢህአዴግ የሚመራ የሽግግር መንግስት በኢትዮጵያ እንደዚሁም በኤርትራ በኢሳያስ የሚመራ ጊዜያዊ መንግስት እንዲቋቋም ተደረገ። በኢትዮጵያም ሆነ በኤርትራ በኩል የኤርትራ ህዝብ ውሳኔ የሚካሄድበት ሁኔታ እንዲኖር ዝግጅቶች ቀጠሉ። በዚህ ማለም የኤርትራ መገንጠሉን መሆኑ አይቀሬ መሆኑ እርግጥ እየሆነም ሄደ። እናም አሜሪካውያኑ በሄርማን ኮሄን በኩል የኤርትራ መገንጠል የኢትዮጵያን የባህር በር ጥቅም እስከ ወዲያኛው ዘግቶ የሚከወን ከሆነ በሂደት ቀጠናዊ ጣጣን ስለሚያመጣ አስቡበት የሚል ጥብቅ ማሳሰቢያን ሰጡ። በጊዜውም የአቶ መለስ ምላሽ የነበረው እሱን ለእኛና ለኤርትራ አመራሮች ተዉት፣ እኛው በግላችን የምንጨርሰው ጉዳይ ይሆናል፣ ይልቁንም ከዚህ ውጭ በሌሎች ልታግዙን በሚገባችሁ ዘርፎች አግዙን፣ ሽግግር ላይ ነን፣ ብዙ መታገዝ እንፈልጋለን የሚል እንደነበር መረጃዎች ያመለክታሉ።
የኢትዮ ኤርትራን ጦርነት መከሰት ተከትሎም ከወቅቱ አዋጊዎች መካከል አንዱ የነበሩት ጀነራል ጻድቃን ገብረትንሳኤና ስዬ አብርሃ ወደ አሰብ እንገስግስ ቢሉም አቶ መለስ ምን ሲደረግ የሚል ምላሽን በመስጠት በመጨረሻም ጉዳዩ እስከ ግብግብም ደርሶ እነ ጀነራል ጻድቃንን ከስልጣን እስከ መባረር አድርሷል። አቶ መለስ ከዚያ በኋላም በሰጡት አንድ ቃለ ምልልሳቸው በጦርነት ወቅት እንደምንም ተማሙተን አሰብን እንይዝ ይሆናል፣ ከዚያ በኋላ ግን የዓለም አቀፉን ጫና አንችለውም፣ ከዓለም የተነጠልና የተወገዝን ነው የምንሆነው በማለትም የቀደመው ሐሳባቸውን አጠንክረው ራሳቸውን ሲከላከሉም ታይተዋል። ኤርትራም በህዝብ ውሳኔ ሀገር ነሽ ተብላ ስትሸኝ በኢትዮጵያ ከባህር በር ውጭ የመሆን ጉዳይ አቶ መለስ ቅንጣት ታህል ጸጸት አልነበረባቸው። ኢትዮጵያ ለኤርትራ ሀገራዊ ዕውቅናን እንድትሰጡ በማድረጉ ረገድም አቶ መለስ የቅድሚያው ቅድሚያ ሰው ነበሩ። ነገሮች በዚህ መልኩ ቢያልፉም ኬንያ በኡጋንዳ ጉዳይ ጥያቄውን ስትቀበል ኤርትራ ግን ምን ሲደረግ ብላለች። ደጋግማም አይሆንም እያለች ነው። ከሰሞኑ ኤርትራ የውጭ ጉዳይ ሚኒስቴር የኢትዮጵያው ባለስልጣናት በባህር በር ዙሪያ መግለጫዎችን በማውጣት ኢትዮጵያን የቀይ ባህር ቁልፍ ባለድርሻ እንድትሆን የሚያደርገው ሙከራ የማይሳካ ነው ሲሉ አጣጥሏል። ሚኒስቴሩ ለኢትዮጵያ የባህር በር ባለቤትነት የሚቀርቡት የኢኮኖሚ አስገዳጅነት፣ የደህንነት እና የታሪክ መከራከሪያዎች የማያዛልቁ ናቸው ብሏል። ሚኒስቴሩ ኢትዮጵያ የአፋርን ህዝብ ማንነት በመጥቀስ በኤርትራ ሉዓላዊ የባህር ዳርቻ ላይ ተፈጥሮ መብት አለኝ ለማለት ትፈልጋለች በማለት ተችቷል። የሁለት ሀገር ህዝቦች ዝምድና የባህር በር ለመቆጣጠር በማስረጃነት ቢወሰድ ኖሮ ኦጋዴንም ወደ ሶማሊያ ሊጠቃለል ይችላል ያለው ሚኒስቴሩ የኢትዮጵያ ቆዳ ስፋትም የባህር በር ባለቤትነት ሊያጎናጽፋት አይችልም በማለት ተሳልቀዋል። ሚኒስቴሩ ኤርትራ ነጻ ሀገር የሆነችው ኢትዮጵያን የባህር በር ለማሳጣት አልማ ለማድረግ ነው የሚለው መከራከሪያም ሐሰተኛና ትርጉም አልባ ነው በማለት ሐሳባቸውን አስፍረውም ታይተዋል። በቅን ልቦና ከኬንያ ትምህርት መውሰድ አልቻሉ።